እናንተ ግን ከዓለም አይደላችሁ ማለት ከዓለም ብትሆኑ ኑሮ ዓለም እናንተ ሊመርጣችሁ ነበር። እናንተ ከዓለም ጋር መቀጠል ትችሉ ነበር። ግን ከዓለም አይደላችሁም። እናንተ ሳይሆን እኔ መርጫችኋለሁ። ዓለም ይጠላችኋል አለ። ዓለም እናንተ ሙሾ ታወጣላችሁ። ዓለም ግን ይዘፍራል፣ ይጨፍራል፣ ይደንሳል። እናንተ ግን ስለዚህ ደስታችሁ በሰማይ ነው እያለ ነው እግዚአብሔር። ሐዋርያው ቅዱስ ጳውሎስ ምን አለ? በመከራ ውስጥ ሆኖ ይዘምር ነበር። አያችሁ፣ እየጠፋን እንበዛለን። ገዳዮቻችን ያውቃሉ፣ እኛ ግን እየበዛን እንሄዳለን። እኛን ይገሉን፣ እኛን ያሳድዱ ይሰድዳሉ። ሰይፍ የባነሱ ራሳቸው በሰይፍ ይጠፋሉ። ሐዋርያው ቅዱስ ጳውሎስ ምን አለ? በምዕራፍ 11 የሐዋርያት ሥራ ምዕራፍ 11 ቁጥር 21 ላይ በብዙ መከራ ወደ እግዚአብሔር መንግሥት እንገባለናል። በብዙ ጣመ ወድካም አለውን ባለቤት እግዚአብሔር በብዙ መከራ ነው ጠውረን ወደ እግዚአብሔር መንግሥት እንገባ ይገባለናል። በደስታ እንገባለን ማለት አይደለም። መከራ አለ። ክርስትና መከራ ዋጋ ያስከፍላል። አባቶቻችን ዋጋ ከፍለውበታል። አበስ ዝም ብሎ አልጋ ባልጋ ያለፈ ሐዋርያ ያለፈ ነቢይ ያለፈ ሰማይ የለንም ማለት ነው። ክርስትና አልጋ ባልጋ የምናልፈው አይደለም። አባቶቻችን በአደባባይ አንገታቸውን የሰጡበት ነው። አባቶቻችን ደማቸው የፈሰሱበት ነው። ነብዩ ኤርምያስ እንኳን ወንጌል ስለተናገረ ብቻ ትምህርት ስላልተማረ ብቻ ተመለሱ ስላለ ብቻ ወደ ከለዳውያን ካልተመለሳችሁ ናቡከደነፆር መጥቶ ይህን ሕዝብ ይማርከዋል፣ እናንተ ለ70 ዓመት በፋርስ ባቢሎን ባሪያ ሆናችሁ ትኖራላችሁ፣ እግዚአብሔርን እንኳን የምታነሱበት ጊዜም የላችሁም። ከዛ በኋላ እዛ በፊት ግን ትዘጋጁልን ወደ ንስሐ ስትመለሱ ከምርኮ ትድናላችሁ። ስናገርጌው ለቃችሁ መጥፋት አለባችሁ አለ። ይህ ነቢዩ ኤርምያስ አሁን ባቢሎን ባለይ ትስብዋለ ይህን ሀገር ለቃችሁ ካልወጣችሁ ትጠፋላችሁ። አሁንም ማለት የቀረውን እንኳን ያለ ነቢዩ ኤርምያስ ናቡከደነፆር የደረሰውን እንኳን ምን ያደርገዋል? ከዚህ የቀሩትን ግማሹን በሰይፍ ግማሹን በቸነፈር ግማሹን በረሃብ ይጠፋል። አያችሁ የቀረው ባሪያው የደረሰው እንኳን ወደ Terima kasih.